ጂም ቤት የምትመላለሰውን ነገር በወደውም በኤነርጂ ድሪንክ ፍሌክስ ማድረግህ ደግሞ ያበሽቀኛል። አይመለከትሽም እንደምትለኝ ይገባኛል። ኤነርጂ ድሪንክ እኮ ጥቅም አለው። ነቃ ያረጋል፣ ስሜትን ለመሰብሰብ ይጠቅማል፣ የድካም ስሜትንም ያስወግዳል። ይሄን የሚያደርግልህ ግን ለሰዓታት ብቻ ነው። ለአመታት የሚሰጥህን የበሽታ ሜኑ ልዘርዝርልህ። ኤነርጂ ድሪንክ መደጋገሙ ቋሚ የጤና ጦሶችን ይዟል። ለአጭር ጊዜ ፈጣን የልብ ምት፣ ጭንቀት፣ የጨጓራ ህመም፣ ማቅለሽለሽ፣ የእንቅልፍ ችግርና የራስ ምታት ስሜትን ያመጣል። ለረጅም ጊዜ ሲሆን ደግሞ የልብና የደም ግፊት ህመሞችን የመጨመር አቅም አለው። የእንቅልፍ ጥራቱን በጣም ይወርዳል። የስኳር መጠኑም ለተለያዩ ችግሮች ያጋልጣሉ። በጊዜ ሂደት የሰውነት ክብደት መጨመርም ይኖራል። ጥርስም ላይ ከባድ ችግር ያስከትላል። በተለየ መልኩ ደግሞ ህፃናትና ጎረምሶች ላይ የልብና የነርቭ ስርዓታቸው ላይ ጉዳት ያደርሳል። ከደም ግፊት ከልብ ህመም ጋር የሚያያዙ ህመም ያለባቸው